ሰላም እንዴት ናችሁ? ውድ የታሪክ ዩቲዩብ ቻናል ተከታታዮቼ፣ በዛሬው ምዕራፋችን ደግሞ ስለ ጥንታዊቷ ውብ ከተማ ስለ ጎንደር አጠር አድርጌ ያቀርብላችኋለሁ። እንግዲህ ጎንደር ማለት ጉንድ ሀገር ከሚለው የግዕዝ ቃል የተገኘ ሲሆን ትርጓሜውም የሀገር ግንድ፣ የሀገር መሰረት፣ ርዕሰ ሀገር ወይም የሀገር ራስ ማለት ነው። ይኸውም ኖህ ከጥፋት ውሃ በኋላ የተቀመጠባት በእንተላ በአይዋርካ በሽሌ በአይከል በኩል አድርጎ ጎንደር ላይ ብዙ ዘመን ፈጣሪውን እያመሰገነ የኖረባትና የተቀበረበት ቦታ በመሆኗ የሀገር መጀመሪያ ዋና ግንድ ተብላለች። እንዲያውም በ950 ዓመተ ምህረት ኖህ ሲሞት መቃብሩ ላይ ምንጭ ፈልቆ በርካታ ሰዎች ይፈወሱ ነበረ። ከዚያ ለኖህ መታሰቢያ ይሆን ዘንድ አምላክ በቤተ መንግስት አሳቦ የኖህ መቃብር ሐውልት እንዲታነጽ ፈቀደ። ይህም በኋለኛው ዘመን በንጉስ ፋሲለደስ የታነጸው የፋሲል ግንብ ነው። አጼ ፋሲለደስ በ1629 ዓመተ ምህረት በመሐንዲስ አባ ገብረ ክርስቶስ መሪነት የዕደ ጥበብ ባለሙያዎችን በማሰባሰብ ከኖህ መቃብር ላይ የቤተ መንግስቱን ታላቅ መሰረት ጥለውታል። ግንባታው በ7 ዓመት ውስጥ ተጠናቋል። ከዚህ በኋላ በአጼ ፋሲል በቀሃ ወንዝ አጠገብ ማንኬት የሚባለው ህንፃ በ17000 ካሬ ሜትር ስፋት ባለው ግቢ መሃል ላይ በ50 ሜትር በ25 ሜትር ጥልቅ ሜትር ስፋት 2 ሜትር ጥልቀት ያለው የባህር ጥምቀት ገንዳ አስገነባ። ከቀሃ ወንዝ በተቆፈረ ቦይ ውሃ ተጠልፎ እንዲገባ አደረገ። ከዛን ጊዜ ጀምሮ ገንዳው ለጥምቀት በዓል መጠመቂያነት የሚያገለግል ሲሆን አጼ ፋሲል ባሰሩት ጥንታዊ ህንፃ ደግሞ የታቦቱ ማደሪያ ሆኖ ይገለገላል። መዋኛ ገንዳው በበዓሉ ሰሞን የባንዲራው መቀነት ይታጠቃል። ጎንደር የመንግስት ከተማ ከሆነችበት እስከ ጎንደር ዘመን ማክተሚያ ፍጻሜ መንግስት አጼ ተክለ ጊዮርጊስ ድረስ 18 ነገስታት የነገሱ ሲሆኑ እነዚህ አብዛኛዎቹ አብያተ ክርስቲያናትን አሰርተዋል። በ44 የሚባሉ አብያተ ክርስቲያናት ጎንደር የመንግስት ከተማ ከመሆኑ አስቀድሞ የተተከሉበት ጨምሮ እስከ ፍጻሜዋ መንግስት ተክለ ጊዮርጊስ ድረስ የተተከሉበት ብቻ ሲሆን ቁጥራቸው 44 ነው። ከዚያ ወዲህ ከዘመነ መሳፍንት እስካሁን የተተከሉ በርካታ ቤተክርስቲያናት ቢኖሩ ከ44ቱ የሚቆጠሩ አይደሉም። በአጠቃላይ 44ቱ ታቦት በጎንደር ዘመን በጎንደር ከተማ አካባቢ የሚገኙ የነበሩ 44 አብያተ ክርስቲያናት ጥቅል ስም ነው። ይህ ማለት አሁን ባለው የጎንደር ከተማ ክልልና ዙሪያዋ በሚገኙ አዋሳኝ የገጠር ቀበሌዎች ለምሳሌ እንደ ጠዳ፣ ፈንጥር የሚባሉ አካባቢዎች ላይ የተተከሉ በርካታ አብያተ ክርስቲያናቶች ናቸው። በጎንደር ዘመን ከተማ አካባቢ የሚገኙ 44ቱ አብያተ ክርስቲያናት ጥቅል ስም ነው። ይህ ማለት አሁን ባለው የጎንደር ከተማ ክልልና ዙሪያ በሚገኙ አዋሳኝ የገጠር ቀበሌዎች ለምሳሌ ጠዳ፣ ፈንጠር፣ ብልጀግ፣ ብላጭ፣ ደፈጫና በመሳሰሉ ቦታዎች የሚገኙ አጠቃላይ የ44ቱ ቁጥር ነው። እንግዲህ ከነዚህ 44ቶቹ ለምሳሌ ትንሽ በጠቅስላችሁ ልክ እንደና ዘዞ ተክለ ሃይማኖት፣ ፊት አቦ፣ ፊት ሚካኤል፣ አደባባይ ኢየሱስ፣ እንደነ ደብረ ብርሃን ስላሴ፣ ፋሲለደስ፣ አቡነ ቤት ገብርኤል፣ እልፍኝ ጊዮርጊስ፣ አበራ ጊዮርጊስ፣ ቀሃ ኢየሱስ የምንላቸው የመሳሰሉት እንግዲህ ወደ 44 ቁጥር የሚሆኑ አብያተ ክርስቲያናቶች አሉ ማለት ነው። እንግዲህ ጎንደር በጣም ውብ ታሪካዊ የነገስታት መናገሻ በዛ ላይ ደግሞ በቅዱሳን ደብሮች የተከበበች ከተማ ናት። እንግዲህ እንደዚህ አይነት ታሪክ አዘል የሆነ ቪዲዮ ማየት መስማት የምትፈልጉ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ከዚህ የተሻለ በደንብ እየሰራን እናቀርባለን። ስለተመለከታችሁን ስላዳመጣችሁን አመሰግናለሁ።